ይህ ሰው አንድ የበሰለ የዱቄት ዳቦ ወደ ደረቀ ጉድጓድ ውስጥ ጣለ። በሚቀጥለው ሰከንድ ዳቦ አንዲት ጥንታዊ ሴት ጄኔራልን ጭንቅላቷ ላይ ቀጥታ መታ። ሁሉም ሰው ገዳይ አሳሲን ያጠቃቸው መስሏቸው ነበር፣ ነገር ግን ቀረብ ብለው ሲያዩት ትልቅ ነጭ ዳቦ ብቻ ነበር። ለግማሽ ዓመት ያህል ሙሉ ምግብ ከተመገቡ ቆይተው ስለነበር እንደዚህ ያለ ግዙፍ ዳቦ ሲያዩ ሁሉም በምናብ የሚታያቸው መስሏቸው ነበር። ነገር ግን ሴቷ ጄኔራል ከአማልክት የተላከ ስጦታ ነው በማለት ወዲያውኑ ደብዳቤ ጽፋ አማልክቱን ስለ ምግቡ ለማመስገን ደብዳቤውን ጉድጓዱ ውስጥ አኖረችው። ነገር ግን ከወረቀቱ የሚወጣው አመድ ቀጥታ የሰውየው ፊት ላይ ተበተነ። እሱም ወዲያውኑ ተናዶ ጉድጓዱን በውሃ ለመሙላት የውሃ ቧንቧ ያዘ። በእኔ ላይ ልትጫወትብኝ ታስባለህ? ይህ የተሰበረ ጉድጓድ ምን ያህል መሸከም እንደሚችል እንያዝክ። ጄኔራል፣ የመጨረሻው የውሃ እንስራ በጽኑ ለቆሰሉት ወታደሮች ተሰጥቷል። እስከ መቼ ነው መቋቋም የምንችለው? የውሃ ምንጫችን ተቋርጧል፣ የአሮጌ ጉድጓድም ደርቋልክ። ጄኔራል፣ ሰብረን መውጣት አለብንክ። ወደ የት ነው ሰብረን የምንወጣው? ከሳንሴት ፓስ በስተጀርባ 300 ኔዎች አሉ። እንዲሸሽ ትፈልጋለህ? ግን ጄኔራልክ፣ ነገ ፀሐይ ስትወጣ ወታደሮቹ በውሃ ጥም ይሞታሉ። ትዕዛዜን አስተላልፍ። የጦር ፈረሶቹን አርዳችሁ ደማቸውን ጠጡ። ዛሬ ሁላችንም እዚህ ብንሞት እንኳን አንዲት እርምጃ ወደ ኋላ አንልምክ። ያ ድምፅ ምንድን ነው? ጉድጓዱ ውስጥ እንቅስቃሴ አለ። ውሃ ነው። አምላኬ ሆይ ተረፍን። ጣፋጭ ነው፣ በጣም ጣፋጭ። እስካሁን ከጠጣሁት ከማንኛውም የጸበል የምንጭ ውሃ የበለጠ ይጣፋል። ይህ ሁሉ ውሃ ከማንኛውም ተራ የምድር ውስጥ ምንጭ ሊሆን አይችልም። እርገፈው። አሁንም መሙለቴን ካልተወሁ የቤት አስተዳደሩ መጥቶ ያናግረኛል። ሄይ ሞላ፣ እንዴ! እዚያ ታች አስተጋባ አለ። ጄኔራል፣ ከጉድጓዱ ውስጥ የሆነ ሰው እየተናገረ ነው። አምላክ ነው። የተቀደሰ ውሃ የላከልን የድራጎን ንጉሥ መሆን አለበት። አሁን ደግሞ እየተገለጠ ነው። ከጉድጓዱ በታች ያለው አምላክ ማን እንደሆነ መጠየቅ እችላለሁ? እኔ ቹያን፣ የሳንሴት ፓስ ጠባቂ፣ ውሃ ስለሰጠህን በሙሉ ከተማዋ ስም አመሰግንሃለሁ። ምን እንደገና? የሳንሴት ፓስ ጠባቂ? ሄይ፣ እዚያ ታች ያላችሁ ሰዎች ትሰሙኛላችሁ? ምን አምላክ? እኔ የዚህ ግቢ አከራይ ነኝ። እናንተ አብራችሁ ያላችሁት እነማን ናችሁ? አከራይ? ቤቶችን እና ጉድጓዶችን የሚቆጣጠር አምላክ? ለቤት አከራዩ አምላክ ሪፖርት ሳደርግ እኔ ሞተዋ ሴት ቹያን፣ የታላቋ ዢያ የሰሜን ድንበር ጄኔራል ነኝ። አሁን በሳንሴት ፓስ በአረመኔ ወታደሮች ተከበናል። ጣፋጭ ዝናብ በመላክ ሕይወታችንን ስላዳንክልን አመሰግናለሁ አምላክ። የታላቋ ዢያ ሰሜናዊ ድንበር ኪሊት ነው እንዴ? ይህ ጉድጓድ የዘመን መሻገሪያ ፖርታል ነው። ሄይ፣ አንድ ነገር ወደ ታች እየላክኩ ነው። አንስተሽ ተመልከሸውክ። አምላክ ሆይ፣ ይህ ምንድን ነው? በጣም ቀላል ነው። ይህ ከተሰራበት ከምን አይነት የተቀደሰ ብረት ነው? በጣም ቀላል ቢሆንም እጅግ በጣም ለስላሳ ነው። ይህን ብርጭቆ ማየት ትችያለሽ? ብሩሽ እና ቀለም አምጡልኝክ። አምላክ ሆይ፣ የዚች ሞታይ ሴት ምላሽስ በአስማተኛው ዕቃ ውስጥ ተቀምጧልክ። ሞታይ ሴት ቹያን፣ የአስማት ዕቃ? ሃሃሃ፣ በእርግጥም ከጥንታዊው ዘመን ጋር ይገናኛል። አምላክ ብለሽ አትጥሪኝ፣ ስሜ ቸንቸን ይባላል። ወደ ታች እየወረደ ነው፣ ተቀበዩክ። ጄኔራል፣ አምላኩ ሌላ ስጦታ ልኮልናል። ምንድን ነው ይህ? በጣም ለስላሳ ነው። ይህ ዳቦ ነው። አምላኩ ቸንቸን፣ ሌላ የሚያስፈልገን ነገር እንዳለና ጠላት ስንት እንደሆነ እየጠየቀ ነው። ጄኔራል፣ አምላኩ እስከ መጨረሻው ሊታደገን ነው። አምላኩ ቸንቸን፣ ምግብ ሰጥተህን ይህን አስቸኳይ ቀውስ ልትቀርፍልን ከቻልክ ቹያን ለአንተ መቅደስ ታዘጋጅልሃለች፣ ለትውልድም ታመልካለች። እርገፈው። ይህ ንግድ በጣም የሚያወጣ ነው። በርቺ ጄኔራል። ቹ ምግብ ነው ያጣችሁት አይደል? ጠብቂኝ፣ ሁሉም ሰው ጠግቦ እንዲበላ አደርጋለሁ። እንግዲህ ጦርነት ነው አይደል? ዛሬ ዘመናዊ የወታደራዊ አቅርቦት ሎጂስቲክስ ምን እንደሚመስል አሳያችኋለሁ። ሄይ ታናሽ ወንድሜ፣ በብዛት ምን ልትገዛ ፈልገህ ነው? 300 ፌስታል ሩዝ እና 200 በርሜል የምግብ ዘይት አሁኑኑ ተጭኖ ፈልጋለሁ። ለመደራደር ጊዜ የለኝም። ስማ፣ ወዲያውኑ ጭሚ የምወስደው ነገር ነው የምፈልገው። አቅራቢያ ትልቅ የዳቦ መጋገሪያ አውደ ጥናት አለ። 2000 የበሰሉ የዱቄት ዳቦዎችን በወዝ አዘጋጅልኝ፣ ደግሞም ትኩስ መሆን አለባቸው። 2000 ዳቦዎች? ታናሽ ወንድሜ፣ የገበያ ድግስ እየዘጋጀ ነው እንዲህ? እኔ ስለምሠራው ነገር አትጨነቅ አለ ወይስ የለህም? አለ። አጠገባችን ትልቅ የዳቦ መጋገሪያ አለ። በእርግጠኝነት 2000 ዳቦ በክማችት አላቸው። በግማሽ ሰዓት ውስጥ ማድረስ ይችላሉ።
ጥሩ የታሸገ የስጋ የታሸጉ ምግቦች የቆርቆሮ ስጋዎች፣ የበሬ ስጋ የታሸጉ ረጅም ጊዜ የሚቆዩ እና እንደተከፈቱ የሚበሉ ማንኛቸውም በቆርቆሮ የታሸጉ ምግቦችን አምጣልኝ። 10:00 የታሸጉ ምግቦችን ስጠኝ። 10:00 የታሸጉ ምግቦች እና የ50 ፓውንድ ኪሎ የሩዝ ቦርሳዎች በ1:00 ቦርሳዎች ጀምርክ። ታናሽ ወንድሜ ምሽግ እየገነባህ ነው እንዲህ? ይህ ሁሉ አቅርቦት ትላልቅ መኪኖችን ይፈልጋልክ? መኪኖቹን አንተ አስተካክላቸው። ገንዘብ ችግር አይደለም። ሁሉም ነገር በተቻለ ፍጥነት ቤቴ ድረስ እንዲደርስ እፈልጋለሁ። በአንድ ሰዓት ውስጥ ካጠናቀቅከው ተጨማሪ 20:00 የችኮላ ክፍያ እሰጥሃለሁ። 20:00 የችኮላ ክፍያ አገኘው። በአንድ ሰዓት ውስጥ ደጃፍህ እንደሚደርስ እመሰክራለሁ። ዝም ብላችሁ አትቁሙ። ውጡና መኪኖቹን ጫኑ። ጄኔራል አምላኩ በእርግጥ ምግብ ይሰጠናል። አምላኩ ቸንቸን ሕይወት አድኒ የተቀደሰ ውሃ ሊልክልን ከቻለ በእርግጥ አይዋሸንም። ነገር ግን ጄኔራል እኛ 3:00 ሰዎች ነን። ለአምላክ እንኳን ቢሆን ለ3:00 ሰዎች ከምንም ተነስቶ ምግብ መፍጠር ብዙ ኃይል ይጠይቃል። ይበቃል። አምላኩ እኛ የምንጠራጠረው ሰው አይደለም። ትዕዛዝ አስተላልፍ። ሙሉ ሰራዊት ተሰልፎ የአምላኩን ቡራኬ እየጠበቀ በጉድጓዱ አጠገብ በጸጥታ እንዲቆይ፣ ማንም ድምፅ እንዳያወጣ። እሺ። አንድ ነገር እየመጣ ነው።